የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ከተማ የክልሎች ምክክር ምዕራፍ ሊጀምር ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የከተማ አስተዳደር ክልላዊ የምክክር ምዕራፍ በአዲስ አበባ ከተማ ከግንቦት 21 ቀን 2016 ዓ.ም ሊጀምር ነው። በዚህ ሂደት የተለያዩ የህብረተሰብ ክፍሎችን የሚወክሉ ተሳታፊዎች በአዲስ አበባ ከተማ ደረጃ የሚገኙ የባለድርሻ አካላት፣ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ሲቪክ ማህበራት እና የመንግስት አካላት የተለያዩ ተቋማትና ማህበራት ተወካዮች የሚመካከሩበት የአጀንዳ ግብዓታቸውን የሚያዘጋጁበትና በሀገራዊ ጉባኤ የሚወክሏቸውን ተሳታፊዎች የሚመርጡበት ወቅት ነው። ቀደም ሲል ኮሚሽኑ በክልሎችና ከተማ አስተዳደሮች በክልላዊ የምክክር ምዕራፍ ላይ የሚሳተፉ ተወካዮችን ከየህብረተሰብ ክፍሉ አስመርጧል። ከዚህ በተጨማሪ ከተለያዩ የምክክር ሂደቱ ባለድርሻ አካላት ጋር ተከታታይነት ያለው የውይይት መድረኮችን በማዘጋጀት በሂደቱ ትርጉም ያለው ተሳታፊነታቸውን ለማረጋገጥ እየሰራ ይገኛል። ከግንቦት 21 እስከ 27 ቀናት የሚካሄደው መርሃ ግብር 3 ዋና ተግባራት ይከናወኑበታል። እነዚህም በዚህ እርከን ላይ የሚመጡ ተሳታፊዎች በምክክርና በውይይት የአጀንዳ ሐሳቦችን ያመጣሉ። ሁለተኛ፣ እነዚህ የተለያዩ ባለድርሻ አካላት አጀንዳዎቻቸውን የጋራ በማድረግ ያሰባስባሉ፣ ያደራጃሉና የመፍትሄ ሐሳቦችን ያንሸረሽራሉ። በመጨረሻም የሂደቱ የተለያዩ ባለድርሻ አካላት ለሀገራዊ ምክክር ጉባኤ ተሳታፊ የሚሆኑ ተወካዮቻቸውን ይመርጣሉ። ኮሚሽኑ በአዲስ አበባ ከተማ ያዘጋጀው ይህ የምክክር ምዕራፍ ከ2500 በላይ ተወካዮችን ተሳታፊ ያደርጋል። በዚህ መርሃ ግብር ኮሚሽኑ በከተማ አስተዳደሩ ስር ከሚገኙ ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ያስፈልጋል የሚሏቸውን እጅግ መሰረታዊ ሀገራዊ ጉዳዮችን የያዙ አጀንዳዎችን በህዝባዊ ውይይት የሚሰበሰብበት ምዕራፍ ነው። በቀጣይነት ኮሚሽኑ ተመሳሳይ መርሃ ግብሮች በክልሎች ከተማ አስተዳደሮች ያከናውናል። በመሆኑም ኢትዮጵያውያን የሚደረገውን የምክክር ሂደት ፋይዳ በመረዳት ዝግጅት እንድታደርጉና በንቃት እንድትሳተፉ እየጠየቅን ለሂደቱም ስኬት ሀገራዊ ኃላፊነታቸውን እንድትወጡ ኮሚሽኑ ጥሪውን ያቀርባል።